ሁለት ጥቅም አይደለም የምፈልገው ለትዳር ነው ምናምን አለኝ ከዛ በቃ ሐሳቡ በቃ አሰብኩበትና ተመቸኝ በቃ እሱ እንዲህ ሲለኝ በቃ እሱ እንዲህ አለ በቃ ምን ማድረግ አልችልም ብዬ እኔም በቃ ደወልኩለትና እንጂ በቃ እኔም እሺ ጥያቄውን ተቀብያለሁ አልኩ አዎ አንዳንድ ሰዎቹ ይሄ ልጅ አጭር ነው ምን ያርግልሻል አንቺ የቁመትሽ መፈለግ ነው እንጂ ይሄ ምንድነው ይሄ ሰው ነው ብለሽ ነው ምናምን ሰው ሲለኝ ኧረ ሰው እንደ ሰው መናቅ ጥሩ አይደለም ምናምን ብዬ በቃ ሰው የፈለገም ታወራ በቃ እኔ አልሰማቸውም እኔ ባራቆ ማለት ሁሉ ነገር ነው በቃ እሱ እኔ በቃ እኔ እሱ እንዲህ ሳለኝ ቀን ጀምሮ በቃ በጣም ነው የምወደው ደስ አለኝ በቃ ተመቸኝ ሁሉ ነገሩ እኔ ይሄን ቁመቱ ራሱ እንደረጅም ሰው ነው ማየው አጭር ስለሆነ እኔ አልቆም ራሱ በቃ ከዛ በቃ በጣም ነው የምወደው እኔ እሱ ማለት ነው እኔና እሱ አብረን ሲሄድ በቃ ሰው ብዙ አስተያየት ይሰጣል ይሄ ሰው ምን ያርግላታል ለዚህ ተመስተለች ምናምን ብሎ ሰው በጣም ብዙ ያወራል እቺ ላይ የቁመታም ፈለግ ነው ልጅ ነች እንጂ የሰው ምን ያርግላታል ምናምን ብሎ ሰው በጣም ብዙ ያወራል እነሱ የፈለጉም ባወሩ በቃ እኔ እግዚአብሔር እሱን ካረገልኝ እኔም በቃ እኔም በጣም ፈልጓለሁ እኔ በቃ ወድጄዋለሁ ምናምን ላችኋለሁ በቃ እኔም ተማሪ ስለሆንኩኝ እኔ ገና ትምህርቴን አልጨረስኩም የተማርኩ ነኝ አስተምርሻለሁ ብሎ አሁንም ያስተማረኝ ነው ገና አሁን ትምህርቴን ከጨረስኩኝ ስራም ቀጥርሻለሁ ብሎኝ ሰው ስለሆነ ሰው መናቅ የለበትም ሰው ወይ አጭር ስለሆነ ያቺ ሰው መጥላት የለባትም ሰው አናም ሰው ብቻ ይሁን ሰው መሆኑን በቃ እንጂ ሰው መናቅም ጥሩ አይደለም ይሄ ነው አጭር ነው በቃ የሰው ደስ ይለኛል ረጅም ሰው ምናምን በቃ እንደዛ ነገር ጥሩ አይደለም ሰው መናቅ እግዚአብሔር ራሱ አይወድም እኔ በቃ በጣም ደስ ይለኛል እንጂ አልጠላው ውድ ባለቤት እኔን በጣም ወዳለሁ አፈቅራለሁ ወጭም ላጫጭሮችም ሞደን ስለሆንክ እኔ ድጋፍ ምፈልጉ አይዲዮሎጂካሊ እና ፋይናንሻል ነው ምፈልጉ አይዲዮሎጂካሊ ስንል ሶ አሳም ነው እንጂ በቁመት አይደለም ስለዚህ አሁን ያጫጭሮች ሰዎችም ካለ አሳቡ ሜንታሊ ሜንቴናንስ ማለት እነሱ ራስ ላይ መስራት አለብን አዲያ ማለት እነሱ አሳቡን እንደቀየር አዌርነስ ለኢዚፕ መስጠት እዚህ አዌርነስ ሰጥቼ በቃ አሳቡን እንደቀየር ነው የምፈልገው አሁን ማለት አሁን እኛ እዚህ ውስጥ በጣም አይዲዮሎጂካሊ ለአጫጭሮች ሰዎች ጥሩ ሐሳብ የላቸው ስለዚህ አዌርነስ መስጠት ነው የምፈልገው ለኢዚፕ ማለት ነው ስለዚህ አዌርነስ መስጠት ፈልጋለሁ ከዛ እኔ አሁን ያለው እዚህ አበል ውስጥ ሆኜ በክራይ ቤት ውስጥ ነው የምኖረው ክራይ ቤት ውስጥ ስለምኖር ቤትም ፈልጋለሁ ቤት እንደሰጠኝ ነው የምፈልገው እንጂ አሁን የዳን ዝቃፍ የምፈልገው የለም እዚህ ያለው የቤት ክራይ ውስጥ ነው በጣም ደስ ብሎኛል ቆንጆ ሚስት አግኝቻለሁ በጣም ደስ ብሎኛል እንግዲህ እንዴት እንዳጨ ያውን ቅድም የሰማችሁት ነው እኔ እዚህ እንዳባት ሆኜ እንዳገባ እንድድረው እግዚአብሔር ድል ሰጥቶኛል እሱ በማግባቱ በጣም ደስተኛ ነኝ ምክንያቱም ቁም ነገረኛ ነው ብዙ ጓደኞች አሉት ጓደኞቹ ደግሞ ደረጃጅሞች ናቸው እና ጓደኞቹ በጓደኞቹ ትብብር እና በራሱ ጥረት ዛሬ እቺን መሰለች ልጅ እግዚአብሔር ለሱ ሰጥቶታል ነገራችን ለአባት ለልጁ ይደብቃል እኔ አባቱ ነኝ አይን ወደ ታች ይዘቀዘቃል እንጂ ጆሮ አይዘቀዘቅም በጆሮ ሰማለው ባይም አይኔን ዘግዝቄ ነው ማልፈው እንግዲህ እንዳጋጣሚ አንድ ቀን ያው ሁኔታው ትንሽ አልገባ ስለኝ ጠይቄዋለሁ እኔ ድረሃለሁ እለምንልሃለሁ በስርዓቱ ማግባት አለብኝ አልኩት እሱም አዎ እሺ አለኝ እንዳለው እንግዲህ ይሄው ጊዜው ሲደርስ በርሻ ይሄው አገባ የእግዚአብሔር ስጦታ ነው ማለት ይችላልው ያገባል ምንም ብዙም እንትን አልነበረኝም ምክንያቱም ሰው ራሱ ሆነ አመለካከት ሊኖረው ይችላል እሱም ይፈራል የምል ስሜትን ይፈራል አያገኝም ወይም አያገባም ብዬ አስቤ ነበር ነገር ግን እግዚአብሔር አዘጋጅቶልኝ ሳይ ደግሞ በጣም ደስተኛ ሆኛለሁ የሰርጉ ቀን በጣም በሚገርም ሁኔታ ነው እንደዛ አይነት ሰርግ ነው አይቼም አላውቅም በጣም ልዩ ነው የሆነለት የእግዚአብሔር እጅ ነው የተጨመረበት ጓደኞቹም አንድም አልቀሩም እኛም እዚህ ባለንበት ስፍራ ጥሩ ነገር አዘጋጅተን ጓደኞቹ መጡ እንግዲህ በፌስቡክም በሚዲያም ሁሉ የታየ ነው በጣም በጥሩ ሁኔታ ነው የተከናወነው እኔ ወደፊት እንግዲህ እግዚአብሔር ሌላው እሱ መቼም አንድ ሰው ወደ ትዳር ዓለም ሲመጣ አንደኛ የአጋሩ ነች
ምስቱ ነች ከጎኑ ስለምትሆን በችግርም ይሁን በደስታም አብሮ እንዲሆኑ ነው ትልቁ ዋናው ጋብቻ የምፈልገው። ሌላው በሁለቱ መገናኘት በማከላቸው የሚፈጠረው ፍሬ አለ። ልጅ እንዲወልዱ በልጅ ደግሞ ደስታ እንዲያዩ ይፈልጋለሁ። ሌላው ደግሞ ራሱን ችሏውን እየሰራ ነው ያለው ቤት ቢኖራቸው የራሳቸው ቤት ቢኖራቸው እንግዲህ ሁሉም እሱም ያቅሙን እንትልል ይችላል ሁሉም ብተባበረው